የሲማስ አዘገጃጀት ይሄን ይመስላል። እኔ የገዛው ሲማስ ከሄልዚ ፕላኔት ነው። በጣም ነው ያጠብኩት ጋይስ፣ ላይክ ከ7-8 ጊዜ በላይ ይሆናል ሽት ያደረኩት። ምክንያቱም ሲማስ የሚመጣው ከባህር ነው እና ይህን ብዙ ቆሻሻ ይዞ ነው የሚመጣው። ሶ ከዛን ለዛ ብዬ እነሱም ሪከመንድ የሚደረገው በደንብ አድርጋችሁ ጠቡት ነው የሚባለው። ሶ አጠብኩት። ከዛም በዲስቲልድ ውሃ አለቀለቅኩት። ከዛ ሎሚ ጨምሬ ዘፈዘፍኩት። በዲስቲልድ ውሃ ነው የዘፈዘፍኩት። እኔ የቧንቧ ውሃ ወይም ፊልተር ውሃ አይደለም የተጠቀምኩት፣ ዲስቲልድ ውሃ ነው የተጠቀምኩት። ከዛም በዛ ዘፈዘፍኩት። 24 ሰዓት አስቀመጥኩት። ከዛም በኋላ ጠዋት ላይ ተነስቼ ብሌንድ አደረኩት፣ ፈጨውት ማለት ነው። ከስፈጨው ፈጭቼ ሳስቀምጠው ወደ ጄል ይለወጣል ማለት ነው። ጄል ነው ነገሩ እና ከዛ ምንድነው በየቀኑ ወይም በሻይ መልኩ ወይንም በዮገርት ወይንም ደግሞ በስሙዚ መልኩ ሁለት የሾርባ ማንኪያ መጠቀም ይቻላል። እንግዲህ እንደ ክብደታችሁ እንደ ቁመታችሁ ነው። ሁሉም ሰው ይለያየለ። ለአንዳንዱ 1 የሾርባ ማንኪያ በቂ ነው። ለአንዳንዱ ደግሞ 2 የሾርባ ማንኪያ፣ ለአንዳንዱ ደግሞ 3 የሾርባ ማንኪያ። ምክንያቱም አይዳይን አለውና አይዳይን ለታይሮድ በጣም ቆንጆ ነው። ታይሮድ ላለበት ሰው በጣም ቆንጆ ነው። ስለዚህ ብዙ አይዳይን ከተጠቀም ደግሞ ለሰውነታችን ጥሩ አይደለም። ስለዚህ በመጠኑ ማድረጉ አይከፋም። ኤቭሪ ዴይ ኮንሱም ከማድረግ ኤቭሪ አደር ዴይ መጠቀም ይሻላል። ዛሬ ከተጠቀም ነገ እናልፍና ከነገ ወዲያ ወይንም መጠኑን ማሳነስ። ሌላኛው ነገር ደግሞ የሚገርማችሁ ነገር ይሄ ሲማስ ያለው ንጥረ ነገሮች በጣም ነው የሚገርማችሁ። እኛ ለሰውነታችን ከሚያስፈልጉት ንጥረ ነገሮች 102 ነው ይባላል። ከ202ቱ 92 ንጥረ ነገሮች አሉት። ቫይታሚን ቢዎቹን አሉት። አሁን ቫይታሚን ቢ12 ቢ6 ምናምን የሚባሉ አሉ ቢዎች። የቫይታሚን ቢዎችን አሉት። አይረን አለው፣ ፖታሲየም፣ ማግኒዚየም፣ ካልሲየም የሌለው ነገር የለም ነው የምላችሁ ጋይስ። እና ሽታ አለው፣ አልዋሻችሁም። እኔ ሽታውን አልወደውም። ምን አደርጋለሁ ታዲያ? እኔ ዝንጅብል ጨምሬበት ነው የምፈጨው። ዝንጅብል እንዳውም ቁርንፉድ ስለሌለኝ ነው እንጂ ቁርንፉድም ጨምሬበት ነበረ የምጠቀመው ከዚህም በፊት እንደዛ ነው። እና የሚገርማችሁ ነገር ፊታችሁን ያሳምራል። ኤግዜማ ካለባችሁ፣ አክኒ ካለባችሁ በጣም ይጠቅማል። ላይክ ምግብ በልታችሁ ዳጀስት የማያረግ ከሆነ ለዛም ይጠቅማችኋል። አረ ኢነርጂ ቡስት ያደርጋል። እውነቴን ነው የምላችሁ። ኢትስ ጀስት አሜዚንግ ሚራክል የሆነ ንጥረ ነገሮችን የያዙ ሳር የሚመስል ሚጢጥዬ ነገር ይሄ ሁላ ቫይታሚኖችን ሚነራሎችን ይዞ እኔ ግርም ነው የሚለኝና ግን ሽታው መደጋገም እንዳይሆን በጣም ነው የሚደብረው። ሽታው ይደብራል። አም ሶሪ። አሳ ለሚወድ ሰው ችግር የለውም። ግን አሳ በልቶ ለማያቅ ሰው፣ አሳ እንደፍሮ ማያቅ ሰው አይ ሽታው ይደብረኛል አልፈልግም ካላችሁ እንዳትሞክሩት። ግን ኢትስ ኦኬ እንደ ይሽተታ እኔ ጤናዬ ይበልጥብኛል የምትሉ ከሆነ ደግሞ አማዞን ላይ አለ አይረሽ ሲማስ ብላችሁ ብትገቡ በየአይነቱ አለ። ግን አይረሽ የሚለውን ብትገዙ ይሻላል። ምክንያቱም ኳሊቲስ ኢምፖርታንት። አሁን ደግሞ ሁሉም ገበያው ላይ እንግዲህ አሁን ፓፕለር ስለሆነ ብዙ ሰው ነው። ውድ ነው ትንሽ፣ አልዋሻችሁም፣ ውድ ነው። ግን ቢሆንም በጄሉም እያስመሰሉ ይሸጣሉ። እሱን እንዳትገዙ። ውስጥ ጨምረው የሚሸጡትን አላቅም። እሱን ሪከመንድ አላደርግም። ካገኛችሁ መሞከር እፈልጋለሁ ለምትሉ ሰዎች